አዶናይ በአዲስ ነገር መጥቷል። እግዚአብሔር የሚፈትነው ጠንከር ያለውን መርጠው እንደሆነ ታውቃላችሁ። ነገር መጥቷል፣ ነገር ግን እጅግ በጣም ደክሞኛል እያለ ይገኛል። ለሁለታችንም ጸሎት አድርጎልን አሞራውና ዴዚ ተለያዩ። ሀገር የዲቦራ ቻሌንጅ ክስረት እነ ጉቺ ጋር ደርሷል። ንቀት ሰርጁ አሁን ዲቦራ ወይ የሆነ ሰው ቢሆን ኑሮ ሊያ በቤታዩና በጃኒ መሃል ገባች። አንፎሎ አረገችኝ ጋይስ። ጂጂ እና ሊያሾ አንፎሎ ተደራረጉ። ለምንድን ነው ምክንያቱ? ለሄለን ወርቅዬ አንበሳ ስለሰጠቻት? እግዚአብሔር በጣም ስለሚፈትነኝ በጣም በሰዎች ይፈተናለው በብዙ ነገር። በዚህ አጋጣሚ 6000 ሰብስክራይበር ልንገባ ነው። ሰብስክራይብ ያላደረጋችሁ አሁን ሰብስክራይብ አድርጉትና 6000 እንሙላው። ከዛም በኋላ ነገ ደስታችን አብረን እናጣጥም። ወደቻለን እህቴ ጂጂ ተቀየመችኝ ጋይስ። አዶናይ ከአባዱላ ገመዳ ልጅ ጋር ማለትም ከቤኪ ጋር ተገናኝቷል። ምን ነገር ይሰራ ይሆን? ይህም የተገናኙት በዲቦራ ፋውንዴሽን ውስጥ ነው። አዲስ ነገሮችን በቅርብ ቀን ጠብቁ ተብለናል። በዲቦራ ፋውንዴሽን አዶናይና የአባዱላ ገመዳ ልጅ ምን ይሰሩ ይሆን? የአባዱላ ገመዳ ልጅ እንደምናስታውሰው ለአባዱላ ገመዳ የልደት ቀናቸው ላይ መጽሐፋቸውን አሳትማ እንደሰጠቻቸውና ትልቅ ስጦታም እንዳበረከተች ሁላችንም የምናስታውሰው ታሪክ ነው። ታዲያ አሁንስ ከአዶናይ ጋር ምን አይነት ታሪክ ይሰሩ ይሆን? በጉጉት የሚጠበቅ ጉዳዮች ውስጥ መካከል አንደኛው ነው። ሌላኛው ጉዳይ የአሞራውና የዴዚ ጉዳይ ነው። በርካታ ሰዎች ተለያዩ፣ በቃ ለዚሁ ነው ወይ? ቢያንስ ያን ያደረገችልን ነገር አታስታውስም ወይ? እናቷ ተጣልታ ከሀገር ወጥታ አንተ መርጣ መታ አንተ በመጨረሻም እንደዛ አደርጋለሁ ወይ ብሎ በርካታ ሰዎች ኔጌቲቭ ኮሜንቶችን የሰጡ ነው። ነገር ግን ያለ እውነታ ትንሽ የአለመግባባት ጉዳይ ነው። ላይቭ ላይ በሚሆኑበት ሰዓት ላይ ደክሟት ነበረ። ደከመኝ ስትል ያው የተመላለሱት ምልልሶች አይቶ ነው ሰው እንደዛ ያለው። ነገር ግን እስካሁን ምንም የታወቀ ነገር እንደሌለ ልነግራችሁ እወዳለሁ። የዲቦራ ቻሌንጅ ደግሞ ሀገር በሚለው ሙዚቃ 30,000 ሰው ካየላችሁ ቪው 30,000 ብር፣ 50,000 ከታየላችሁ 50,000 ብር፣ 100,000 ቪው ካለው 100,000 ብር ብላ ቻሌንጅ ጀምራ ነበረ። ታዲያ ይሄን የተመለከተ የኛ ኢትዮጵያውያኖች ከጉቺ ጭምር ተቀባብለውት ነበረ እና ሲቀባበሉት ቪው የጉቺ እንኳን በትንሹ ስንመለከት 134,000 ነው። በተመሳሳይ በርካታ ቻናሎች ኮንተንት ክሬተሮች እየሰሩበት ተቀባበሉት ነበረ። ዲቦራ ታዲያ ይህንን ክስረት ትወጣዋለች ወይስ በምን ታስተባብል ይሆን? ሁላችንም በጉጉት የምንጠብቀው ምላሽ ነው እና ዲቦራ ምንድነው የምትይው የሚለው ነገር አብረን እንመለከታለን። ሌላኛው ጉዳያችን የሚሆነው ደግሞ ሊያ በቤታና ሊያሾ በቤታና በጃኒ መሃል መግባቷ በርካቶችን ያነጋገረ ነው የሚገኘው። ምንድነው የምትይው ሊያሾ? እሱን እንግዲህ ተጨባጭ መረጃዎች የሉም። ነገር ግን አሁንም ከጃኒ ጋር ያላቸው ነገር እስካሁን አልበረደም። ሌላኛው ደግሞ ጂጂና ጃኒ በዱባይ ይገናኛሉ ብለን ስንጠብቅ ጃኒ አላገኝም ብላ ነበር። በስተመጨረሻ ግን ሀሳቧን ቀይራ አዶናይን ተናግረዋለች እኮ ጂጂ እንዴት ከሱ ጋር ትታረቃለች ይላል። ከኔ ህይወት ጋር ምን ያገናኘዋል ብላ ተመልካቾቹ መልሳለች። እኛም ግን ያገባሻል ተይ እንጂ ብለናታል። እንግዲህ እናንተስ ምን ትላላችሁ? የጃኒ ነገር አዶናይ ሲነሳ አያገባትም ወይስ ምንድነው የሚለው ነገር ሀሳባችሁ ስጡኝ። ለማንኛውም ግን አገኛታለሁ፣ በጣም ነው የምወዳት፣ ምንም ነገር ብትናገር ቂም አልይዝባትም በእናቴ ላይ ብላ ለጂጂ ኪያ ጥሩ ፖዚቲቭ መልእክቶችን አስተላልፋለች ማለት ነው። ምን አሉ ሹሪ ነበር የምትገኙት። ማህበራዊ ሚዲያው ዛሬ ስለዚህ ጉዳይ ነው ሲያወራ የነበረው። ለሁላችሁ መልካም እድልን እመኛለሁ። በተለይ አዶናይና ጃኒ አዳዲስ ነገሮችን እየሰሩ አዳዲስ ነገሮችን እያመጡ ይገኛሉ። ለነሱም ደግሞ መልካም እድል ለሚሰሩበት ያንዳንዱ አምባሳደር በሆኑበት አዲስ በሚሰሩት ነገር ላይ ለሁሉም ሰዎች መልካም እድልን እመኛለሁ። ከምናልሹ ጋር የነበራችሁ ቆይታ ደግሞ ይመስላል። ምክንያቱም ማህበራዊ ሚዲያ ላይ ምን አሉ የምላችሁ መረጃዎች ስለምናደርሳችሁ እናንተ ደግሞ ሀሳብ አስተያየታችሁን እየሰጣችሁን ቆዩ። እኔ ግን እዚህ ጋር አበቃው። ወደ ቻለ